አዴ ወይ ቅድም ከዶክተር ጋር ወዴት ሄዳችሁት? ምን ነው ችግር አለ እንዴ? አዎ አዴ አለ። ምንድነው እሱ? ቆይ ቤሪ ማናት? ለዶክተር ለምንድነው ስለ ዲቭ መጥፎ ነገር ሄደሽ የነገርሽው? እኔ ምን ብዬ ነግሯለሁ? ራሱ ያየው ነው እንጂ። ምንድነው ያየው? ቆይ ምን አናደደሽ ሩታ? ችግር አለ እንዴ? አዴ ሳትሆን ዴቭ ነው ጥፋተኛ። ከሌላ ሴት ጋር የነበረው እኮ እሱ ነው። አዴ ከማን ጋር ነበር የነበረችው? ከዶክተር ጋር። ምን ነው ከዶክተር ጋር በዚህ ልክ መቀራረቡ ለምን አስፈለገ? ቆይ ሩታ ምን እያልሽ ነው? አዴ ከፈለገችው ሰው ጋር መቀራረብም ያለ መቀራረብም መብት አላት። እሺ ቆይ አነጋገርሽ ዛሬ እንዴት ነው? ወይስ ዴቭ ነው ላከሽ? እኔን ማንንም አላከኝ። ስሚኝ አዴ ዴቭ በጣም ነው የሚያፈቅርሽ። አረ ስለሚወደኝ ነው ዝም ያለው? ዶክተር አልነገረሽም እንዴ? እናቱ እኮ ታማሚ ስለሆነች ሊያስረዳት ስላልቻለ ነው። አንቺ ልትረጁ ይገባል። ለምን ራስሽን በኔ ቦታ አድርገሽ አታይም ሩታ? በጣም ከባድ እኮ ነው። ይገባኛል፣ ግን ደግሞ ማወቅ ያለብሽ ነገር አይደል? ምን ሩታ? እናቱ ከዚህ እንደልሽ ነገሮች ሁሉ ይስተካከላሉ። ለሚያልፍ ጊዜ ባክሽ እንደዚህ አትሁኝ። ዴቭ በጣም ተጨንቋል። ልትረጁ ይገባል። እሱ የኔና የሱ ውሳኔ ነው። አንቺም ሆነ ሌላ ሰው ጣልቃ መግባት የለበትም። እሺ አንቺ ታውቂያለሽ፣ ግን ደግሞ ከዶክተር ጋር ብዙ ባትቀራረቡ ጥሩ ነው። እኔ እንዳየዋችሁ ዴቭ ካየ በጣም የሚያደድብሻል። ይሄን ያህል ምን ስናደርጋየሽ? ቆይ ዛሬ አነጋገርሽ እንዴት ነው ሩታ? እየሰማሽ ነገር አለ ሩታ? አይ የለም ይቅርታ፣ ግን የመሰለኝን ነገር ብቻ አውርቼ አስቀየምኩሽ እንዴ? ችግር የለውም፣ ግን እውነታው አንቺ እንዳሰብሽም ሆነ እንደመሰለሽ አይደለም። ሩታ ታይ በቃ ምንም አትናገር። አደይ እንደሆነች አሁን ደህና ናት። ከዶክተር ጋር የሚያገናኛት ሌላ ምን ነገር አለ? ከዶክተር ጋር ስላየሽ ለምን ነው በዚህ ልክ የተናደድሽው? እኔ የማላውቀው ነገር ካለ ንገሪኝ። አይ ምንም የለም። እኔ ዶክተር ብቻ ለማለት ፈልጌ አይደለም። ዛሬ ልክ ይሆንሽ አይመስለኝም። አደይ ለራሷ ምን አይነት ስሜት ውስጥ እንደሆነች አልገባሽ። ከዴቭ በላይ እኔ ተጎድቻለሁ። ትንሽ እንኳን የደረሰብኝን ነገር በእኔ ቦታ ሆነሽ ለማየት ብትሞክሪ መተሽ እንደዚህ አትናገሪም ነበር። እኔ ተነሽ ወዴት? እኔና አንቺ ማውራት አለብን። ነይ ምንድነው? መቼ ሰምተሻል አይደል? እኔ አሁን ላይ የራሴ ህይወት አለ። ላገባ ነው። ኖ ልታገባት የመረጥካት ሴት ማም እንደማትሆንህ ነግራኛለች። እሱን አንቺም ማሚም መወሰናትሽ። አደይ በጣም ነው ማፈቅራት። ይልቀይልሽ ለማሚ ሳትነግሪያት ወደ መጣሽበት ተመለሽ። እሺ? ኖ ዴቭ አይሆንም። ትክክለኛ ያልሆነ ሰው ስትመርጥ እኔም ዝም ብዬ አላይክም። እናትህ እኔም በጣም ትወደኛለች። ለምን ሌላ ሰው ትፈልጋለህ? አደይን እርሳትና ከኔ ጋር እንቀጥል በቃ። እንዳታስቢ ቤሪ፣ መቼም ይሄ ነገር አይፈጠርም። መቼም አላደርገውም። እሺ? እና የቤት ሰራተኛ ልታገባ ነው? ምን እያደረግሽ? ምንም ማለት አንቺ ማንሽ? እንስራሽ ማንሽ? እኔማ የዴቭ ጮኛ ነኝ። አንቺ ከሰው ጮኛ ጋር ምን ትሰራለሽ? ኦ ሰራተኛዋ አደይ ማለት አንቺ ነሽ? በቃሽ፣ አፍሽ ለመክፈት እንዳትሞክሪ። ነይ ጃውን ወደ ፈለግሽበት ድጋሚ አጠገቡ እንዳለሽ። እሺ? አጠገቡ መቆም ያለብኝ እኔ እንጂ አንቺ አይደለሽም። እሺ? ዴቭ እቺ ልጅ ከዚህ ዞር አድርግልኝ። ቤሪ እጂ ወዴት? ቤሪ አልገባኝም። ሆቴል? እሺ አሁንስ ምን እየተካሄደ ነው? ልታስረዳኝ ትችላለህ? አደይ ይኸውልሽ፣ እኔም ግራ ስለገባኝ እንጂ ከሷ ጋር መሆን አልፈልግም። ባትፈልግም አኑሮ አብራት አትሄድም ነበር። ያ ሁሉ ቃል ኪዳን ለዚህ ነበር? በጣም ታሳፍራለሽ። አደይ ይኸውልሽ፣ ዴቭ ቶሎ መፍትሄውን የማይፈልግላት ከሆነ አደይ የዶክተሩን ፍቅር ትቀበለው የምትሉ ካላችሁ ቪዲዮን ላይክ እያደረጋችሁ ብዛታችሁን አሳዩኝ። አውቃለሁ ብዙዎቻችሁ በዚህ ሁኔታ ላይ ቅር እንደሚላችሁ። ነገር ግን ዴቭ እየጠበቀችው ነው። አሁንም ድረስ አደይ በሱ ተስፋ እንኳን አልቆረጠችም። ከለሊ ጋር ስታወራ እንደሰማችኋት ከሆነ አሁንም ቢሆን እጠብቀዋለሁ፣ ዴቭ የቤተሰቦቹን ነገር በቶሎ አስተካክሎ እኔን የሚያገባኝ ከሆነ እሺ ችግር የለውም። ነገር ግን በዚህ ሁኔታ ላይ አሁንም ነገሮችን ሳያስተካክል ብዙ የሚቆይ ከሆነ ግን በአሁኑ እንኳን እጠብቀው አይመስለኝም ብላ ለለሊ ስትናገር ሰምታችኋል። ሩታ እንኳን በአቅሟ መታ ዶክተሩ ጋር ስላየቻቸው ደስ ስላላላት ብቻ፣ ምክንያቱም እሷ ዶክተሩን በጣም ስለምታፈቅረው ለምንድነው ከዶክተሩ ጋር ብዙ ጊዜ የምትታዩ ብላ አደይን ስትቆጣት ለሊ በጣም ትናደድና በዚህ ሰዓት ላይ እንዴት እንደዚህ አይነት ነገር ታወሪያለሽ? ከሱ ጋር ስለታየች ማለት አንቺ በዚህ በኩል እሷ ጭንቀት ላይ ሆና እንደውም ዴቭ ቶሎ ብሎ ነገሮችን አስተካክሎ ከሷ ጋር መሆን ሲገባው እሱ ግን ወንድ ነው። እሱ ነው ነገር ማስተካከል የሚችለው። አደይ ግን እጇን አጣጥፋ ቁጭ ብላለች እሱን እየጠበቀችው። እሷ ማስተካከል የምትችለው ነገር በቤተሰቦቿ ተፈትናለች። አደይ እውነትም እኮ በቤተሰቦቿ ተፈትናለች። ያኔ ዴቭን ለማግባት ስትል ሽማግሌ ወደ ሀገር ቤት ለመላክ ሲባል ቀድማ ሀገር ቤት ሄዳ ነበረ። ነገር ግን እናቷም ቢሆን አባቷ ባልታሰበ ሁኔታ ላይ ትዳሩን ወይንም ደግሞ ጋብቻውን አልፈቀዱላትም። ለምን እንዳደረጉ እንኳን መላ
ተመላልሳ አባቷን ባትጠይቀውም ግን እናቷን ስትጠይቃት ነበረ። እናትየው የገዛ ሁለቱም ልጆቼ አንድ ወንድ አፍቅረው መቼም ቢሆን ለአንዷ ፈቅጄ እንድታገባ አላደርጋትም ብላ ነበር ያልፈቀደችላት። ነገር ግን አደይ ከሀገር ቤት ስትመለስ ቤተሰቦቼም ባይፈቅዱልኝም ችግር የለውም በቃ እኔ እናንተ መጋባት ያለብንን ነገር አድርገን እንጋባለን ብላ በራሷ በኩል ፈተናውን አልፋ ነበረ። አሁን ደግሞ የዴቭ ፈተና ሆኖበት ተገኝቷል። ያ ማለት የዴቭ ቤተሰብ እናትየውም አልፈቀደችለትም። ስለዚህ ልክ አደይ እንዳሳለፈችው ፈተና በራሱ በኩል እሱም ቢሆን ጥሮ እሱም እንዳገባት ወይንም ደግሞ በቅርቡ ሰርጋቸው እንዲደረግ ማድረግ ነበረበት። ኢቭን እንኳን ያኔ የሰርግ ሙሽራ ወይንም ደግሞ ልብሶችን እንኳን ለመከራየት ሲመርጡ በነበረበት ሰዓት ላይ ያን ያህል ተቃርበው ነበር ለጋብቻ። አሁን ግን እናትየው ሌላ ሰውም አምጥታለት ከዚህ በኋላ እሷን ነው የምታገባው፣ አንድ ላይም ነው ወደ ሀገራችሁ የምትሄዱት ብላ ውሳኔዋን አስተላልፋለች። እሱም ቢሆን ዴቭ በራሱ በኩል በጣም ትልቅ ፈተና ውስጥ እንዳለ የምናውቀው እናቱ የሆነ ነገር ተብሎ ከተነገራት በጣም ስለሚያማትና ስለምትበሳጭ ያው የሐኪሙ ነገር ደግሞ እንደተነገረውም ከሆነ ጫፍ ላይ ነው ያለችው። ስለዚህ እሷን የሚያናዳትና የሆነ ነገር ማድረግ ካለብህ እሺ ብለህ ማድረግ ይኖርብሃል፣ አለበዚያ እናትህ ልታጣት ትችላለህ ተብሎ ተነግሮታል። ለዛም ነበረ አሁን ድረስ መወሰን ያቃተው ዴቭ። ዳይመንድ ደግሞ በዚህ በኩል ዶክተሩ አደይን እንዳፈቀራት ሙሉ ለሙሉ አረጋግጧል። ነገር ግን ለሱም ቢሆን አልነገረው። ግን እንደዛም ሆኖ ለምንድነው ግፋበት ተስፋ እንዳትቆርጥ እያለ እየመከረው ያለው? ከዶክተሩ ጋር መማከር ይፈልጋል። ዳይመንድ በራሱ በኩል ከቤተሰቦቹ የገባለትን የውርስ ገንዘብ በምን መልኩ ማናጅ ማድረግ እንዳለበት ግራ ገብቶታል። እንደውም ሲበሳጭና እንደውም ደሃነቴ ይሻለኝ ነበረ ገንዘብ ሳይኖረኝ ሲቀር እኮ አልጨነቅም፣ አሁን ገንዘቡ ሲመጣ እየተጨነቅኩ እንቅልፍ እያጣው ነው ብሎ ሲናደድም አይታችሁታል። እሱ ለጓደኞቹ የሚፈልጉትን ካደረገላቸው በኋላ አሁን ግን የቀረውን ገንዘብ የሆነ ነገር ማድረግ እንዳለበት ወስኗል። ዴቭ እና አደይ መጨረሻ አካባቢ ላይ ሲያልቅ እንዳያቻቸው ከሆነ አንድ ላይ ነበር የሄዱት። ምናልባት በዚህ ሰዓት ላይ ዴቭ አቅም ካለውና የማስረዳት ችሎታውን ተጠቅሞ ዴቭ አደይ እንድትጠብቀውና ነገሮችን በራሱ በኩል እስኪያስተካክል ድረስ መጠበቅ እንዳለበት እየነገራት ነው ያለው። ዴቭ ከዚህ ጀርባ ወይንም ደግሞ እናቱ ሳትመጣ በፊት ማን ነው ስለ አደይ ሚስጥር ወይንም ስለ አደይ ነገር የነገራት ቀድሞ? ለዛ ነው እናቴ እንዳላገባት የፈቀደችልኝ አንቺ ነሽ ወይ ብሎ ፍቅርን በጣም ሲያጨናንቃት እውነቱን ትናገራለች። ፍቅር በዚህ በኩል ከአዲሱ ጓደኛዋ ጋር ገንዘብ ቤተሰብ ወይን እናቷን ጨክና ገንዘብ እንድታወጣ እንኳን ስታደርግ እንደነበር አይታችኋል። ያ ግን አልተሳካላቸውም። ዴቭ ወዲያውኑ ገንዘቡን ሳይቀበል ነበረ እሷን ፍቅርን ሊያስለቅቃት የቻለው። ወደ ቤቷም እንደሄደች ወዲያው እናቷ ትደነግጥና የፍቅር እናት ማን ያገተሽ ብላ ትጠይቃታለች። እኔ እንጃ እኔ አላቃቸውም፣ እንደውም ብዙ ሰዎችን እንደዚህ ያገቱ ገንዘብ የሚቀበሉ ይመስለኛል፣ ነገር ግን አሁን አምልጫለሁ ትላታለች። እናትየውም የዋዛ አልነበረችም። ይህንን ነገርማ እንዲህ በቀላሉ አድርገው ብሽ ዝም አልልም፣ ፖሊስ ጣቢያ ሄደን እናመለክታለን፣ ሰውየው መያዝ አለበት፣ በቀጣዩ ቀን እኮ ልክ እንደዚሁ አይነት ሌላ ጥፋት ሊያጠፋ ይችላል፣ ልጄንማ በቀላሉ ዝም አልልም፣ ነይ በይ ብላ ትሄዳለች። ወዲያውኑ ያው አሹ አጠገቧ ስለነበረ ንግግራቸውን ስለሰማ ወዲያው ይስቅባታል። ምክንያቱም ፍቅር የሆነ ተንኮል አድርጋ ነው እንጂ መቼም ትክክለኛ ሰው እንደዛ እንዳላገታት ታውቃለች። ደግሞ ፖሊስ ጣቢያ ሄደን እናመለክታለን ብላ የፍቅርና ስትናገር እሷ ራሱ ደንግጣለች። ወዲያው የራሷ ሚስጥር ስለሚታወቅባት አብራ እዛ ቦታ እንዳደረችና አውቃ ሳትታገት ታግቻለሁም እንዳለች በስልክ ራሱ እንደዛ እየጮኸች የነበረው ምንም ሳይነካትና ምንም ሳያረጋት እንደነበረ ሙሉ ሚስጥሯ ይታወቅባታል። ያኔስ ምን ታረግ ይሆን? በአጠቃላይ በአደይ ድራማ አደይና ዴቭ፣ ዳይመንድና እቺ አዲሷ ዱርዬ፣ በሌላ በኩል ደግሞ ምናልባት ዶክተሩና ሩታ፣ ሌላኛዋ አሹና ሮሚ እንዲጋቡ ወይንም እንዲጣመሩ የምትፈልጉ ካላችሁ ላይክ እያደረጋችሁ ብዛታችሁን አሳዩኝ። በቅርቡ የሁሉንም እያንዳንዳቸውን ተራ በተራ ሰርጋቸውን ምናይ ይሆናል። ምናልባት አይታወቅም፣ በዚሁ ድራማ ላይ ምናልባት ሌሎች የሚገቡ አዳዲስ ካራክተሮች ሊኖሩ ይችላሉ። እነሱስ በዚሁ ቅርቡ የምትተዋወቋቸው ይሆናል። ሌላው ሰራተኛዋ አደይ ድራማ ላይ ያላችሁን ቅሬታም ቢሆን አስተያየትም ኮሜንት ላይ ያስቀምጣችሁልኝ ወዲያው ቀጣዩ ክፍል እንደተለቀቀ ለእናንተ ኮሚኒቲ ፖስት ላይ የምንለቅላችሁ ይሆናል። ታዲያ ቀደም ብሎ እንዲደርሳችሁ የደውል ምልክቷን መጫናችሁን አትርሱ። መልካም ጊዜ